ስምሪ የጠፋችበት ምክንያት አርግዛ ነው በቃ ይሁን አርግዛ ነውና በቃ ቤተሰቦች ተረዷት። እሺ ሄደን እሺ እዚህ ተጋባን እሺ ሄደን እዛ ልንፋታ ማንንኛ ትዳር ቀልድ ነው እንዴ እኮል አንተ እየቀለድክ ነው ወይስ አይ ቆይ ትምህርትሽንም ማቆሚ ምንም በቃ ከዚህ በኋላ ኢትዮጵያ ውስጥ መኖር አይገባሽም አንቺ ብፈልግ ኖሮ አቋርጪ ከናንተ ጋር ይር ነበር የትዳር ጓደኛ አብራ መሄድ ትችላለች አሉ። ኦኬ ስለዚህ እነን አጋጣሚ አንቺ ተጠቃሚና አብረን እንሂድ ግን ደግሞ በመጀመሪያ መጋባት አለብን ስምሪ እኔና አንቺ አሁን ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ በአዲስ ቤት መጥቻለሁ። በጠፋ ሰው ታውቃላችሁ ጠፍታለች እቺ ልጅ ለምን እንደጠፋች እኔ እንጃ እኔም ግራ ስለገባኝ ነው ዛሬ መጥቼ ለምንድን ነው የጠፋሽው ብዬ አንቄ ለጠይቃት ነው እና ጠፍታለች ስምሪ በጣም በቃ አይደለ አላቅም ብቻ ግን ለምን እንደሆነ ማወቅ ፈልጋለሁ እኔ ቤተሰብ እናንተም ማወቅ ትፈልጋላችሁ ለምን እንደጠፋች ምን ይዟት እንደሆነ ምናልባትም እኛ ናፍቀናት ይሆናል የጠፋችበት ምክንያት እሱን ከሷ ነው የምናውቀውና ዛሬ ጠርቻት እሱ ለጠይቃት ፈልጋለሁ ለምን እንደጠፋች ለምን እንደዚህ እኛን እንዴት እንደናፈቀችን እኔ ልነግራችሁ አልችልም በጣም ናፍቀኛለች እኔ ያው ከዛ በፊት አይታችኋል በጣም ደሳስ የሚሉ ጊዜያትን አብረን ስናሳልፍ ነበር በጣም በቃ አይደለ ጸዴ ሆነ ጓደኝነታችንን ስናሳያችሁ ነበር በጣም መዋደዳችንን በጣም መተሳሰባችንን በያያችሁ ነበር እናም ደግሞ ብዙ ሰዎች የኛን መለያየት አትፈልጉም ነበር የኛን መስማማት ትፈልጉ ነበር የሆነ ሰዓትም የሆነ ቪዲዮ ሰርተን ነበር ልንለያየ ነው ምናምን ብለን እና ብዙዎቻችሁ አሪፍ አስተያየት እንደሰጣችሁን ከዛም በኋላ ተናግረናል እና ያው እኛ ስለሄድን ነው ስምሪም ትንሽ ጠፋ ያለችው ግን ደግሞ እንዲ መጥፋት የለባትም እሱ ልነግራት ፈልጋለሁ ምንም የሚያስጠፋ ነገር የለም አሉ እዚህ ዙሪያ ላይ እና ሀብቴም አሉ ብዙ ሰዎች አሉ ከነሱ ጋር መስራት ትችላለች እኛ ደግሞ ስጠፋ ጊዜ በቃ ግራ ይገባናል ቤተሰብ እናንተም እንደምትሉ አይቻለው ባለፈው 2 ቀን ቪዲዮ በሰራ ነው በኔ ቤትም በሀብቴ ቤትም ኮሜንት ላይ ስምሪን ይዛሃትና ስትሉኝ ነበር እኔም ደግሞ ቃላችሁን አከብራለሁ ታውቃላችሁ ቃል አክባሪ ነኝ ታዛዥም ነኝ አድርግ የተባልኩትን ከማድረግ ወደ ኋላ አልልም ያው ስለማከብራችሁ ስለምወዳችሁ ታውቃላችሁ እናንተም በጣም እንደምትወዱኝ በጣም እንደምታከብሩኝ ያውቃለሁ በጣም ነው የምወዳችሁ በቃ አላደለ ምን ብዬ መናገር እንዳለብኝ አላቅም ስለናንተ ቃል የለኝም እና ዛሬ ጠርቻት ልጠይቃት አንድም ናፍቃኛለች እናንተም በጣም እንደናፈቀቻችሁ አውቃለሁ በቃ ጠርቻታለሁ እዚህ ቦታ ነይ ብያታለሁ ትመጣለች እና ትላንትናም የሆነ ቪዲዮ ሰርተ ነበር ከሀብቴ ጋር አይታችኋል በጣም ብዙዎቻችሁ ደስተኛ ነበራችሁ ያው እኔ ደግሞ ፕራንክ ታውቃላችሁ የሆነ ደስ የሚል ፕራንክ ነው መስራት እንፈልገው ሙሽንም አይታችኋታል ሀብቴም ትንሽ ግራ ተጋብቶ ነበር እኔ በወክልና የመጣው ሽማግሌ ፈላጊ ነበርኩኝ እና ብዙዎቻችሁ ተዝናንታችኋል ደስ ብሏችኋልም አይቻለሁ ኮሜንት ላይ ምናምን በጣም ደስ ይላል እና ያን ጊዜ እኛም እንጠብቀዋለን እናንተም እንደምትጠብቁት እኛም ያንን ጊዜ እንጠብቃለን አሪፍ ነገር ነው ያው ጥሩ ነገር ማሰብ ጥሩ ነገር ነው ያሰብነው ፈጣሪ ካለም ይሳካል የማይሆን ነገር የለም እናንተም የነሱን አንድነት እንደምትፈልጉ እናውቃለን እኛም የነሱን መስማማት አንድ መሆናቸውን ነው የምንፈልገውና ዛሬ ምን ልበላት ግን ግራ ገባኝ ፕራንክ ላድርጋት ወይስ ዝም ብዬ ልቀበላት አላቅም ብቻ ግን ከመጣልኝ ፕራንክ ላድርጋት እችላለሁ ካልሆነም ደግሞ መጥፋቷን ለምን እንደጠፋች እናስጨንቃታለን ትንሽ ቤተሰብ በጣም እንደምትናፍቋት በጣም ይሆናል አይደለ ለሷ ትልቅ ቦታ እንዳላችሁ አውቃለሁ ያንን ነገር ደግሞ ተገንዝባ መጥፋት እንደሌለባት ላስጠነቅቃት እወዳለሁ ብቻ ጠርቻታለሁ ትመጣለች እስክትመጣ ትንሽ እንጠብቃት Beni ya ye
ለፍለፉ አውቃለው በኔ ልብሽ ቢደማም ቅር ለእግዚአብሔር ማለት አይከፋ አይቁረጥ ልብሽ ይዞትላ። እንዴት ነሽ? ሰላም ናችሁ? ሰላም ነው። ደህና ምሮብሻል? አዎ መጥፋቷ ነው እንዲያማረገው እና እንዴት ነሽ ግን አንቺ? ለው በእናትህ ደህና ነሽ? ሰላም ነው እግዚአብሔር ይመስገን። እሱ ጋር ቁስል አለብኝ አሁን የመጣሽኝ ቦታ ማለት ነው። ኧረ እባክህ እውነት ምን ሆነክ? ምንም እሺ ሲነኩት ያሙታል ነው። እሺ እንዴት ነሽ? አለው ሰላም ነው እግዚአብሔር ይመስገን። ፋሽ በእግዚአብሔር። አንተ ግን እንደዚህ በጣም ነው የጠፋው። እኔማ ያውቃሉ በቃ ምንድነው እንደዚህ ያስጠፋሽ? ያው ተማሪም አይደለው እና ተማሪ ብትሆኝስ እኛ ምን አገባን? ይጀመር አንተ እንድጠፊ ስለማልፈልግ ነው ባይዘው እንደዚህ መቆጣሽ ነው። ግን አንዳንዴ ሰው ተላምዶ አለ አይደለም የሆነ ነገር ሲቀር አሃ በእነሱ ለማሰባብ ስበብ እየፈለኩ ነው። ምን ልበላቸው እያልኩ ነው። ያው ትምህርትም 12 ነኝና ኢንትራስ ነኝ እና ክላስ ስላለ ነው። ክላስ አለ እንጣፊበት። አይ እኛ እኮ እንድጠፊ አንፈልግም። ከስምሪ የእውነት እኔ አልጠፋውም። እኔ አሁን ባንቺ መጥፋት ማለት ነው አሁን በቡታጅራ ሀገርሽ ላይማ እንዴት ተጣፊያለሽ? ሲቀጥል አሁን አንተ ስለኔ ምንም የሚመለከትክ ነገር እኮ የለም። እንደዚህ የሚያስወራክ ነገር ባይዘው ይመለከተኛል። አንቺ አይመለከተም ብትይኝ እንኳን እኔ ይመለከተኛል። ያንቺ መጥፋት ያንቺ የሆነ ነገር ባልጠፋ ምንም የሚመለከተኝ ነገር የለም። እኔ አሁን ሰጣ ገባ ውስጥ መግባት ፈልጌ አይደለም። እኔ ደግሞ ፈልጌ ነው የመጣሁት። ጸብጸብ ብሎ የመጣሁት ምንድነው የፈለግሽው ነገር? መፈላለግ ከሆነ ችግር የለውም። በጥፊ አጩዬሽ አገሩ ብቻ አቅልጬ እኔ ምን ችግር አለው? ካሜራ አለ፣ መረጃ ይዣለሁ እኮ ባሪዝሽ ሰድባይ ነው። አያችሁ አይደል ሰው ባዳ ሲያደርግ። አሁን ለምንድን ነው የምታፊው? ምንድን ነው የሚያስጠፋሽ? አንቺ ምን አይነት ጥጋብ ነው? አይ ጥጋብ ነው ይሄ። ጥጋብ አይደለም። ከቤተሰብ ጋር ልታጣላኝ ነው ሲጀመር ብሎ ነው የመጣው። ግን ካሜራ ራሱ እያፈርኩ ነው። አሁን አንገቴን እየደፋው ነው። ይኸውልሽ እንደዚህ አታድርጊ፣ አትጥፊ። ስጠፊ ጊዜ በጣም ብዙ ነገር ይጠፋብሻል። እውነት ነው። ለምንድን ነው የሚያስጠፋሽ? ምንድን ነው ደግሞ ምክንያትሽን እስኪ በግልጽ አይ የሆነ እውነት ግን ምክንያት የሌለው ምክንያት ልበላችሁ። ምክንያት የሌለው ምክንያት። እሺ ቁጭ በይ። እሺ አትርበትበቺ፣ አትፍሪ። ምንም ያስፈራ ነገር የለም። ላይክ በቃ እነዚህ ቤተሰቦቻችን ናቸው። አው ያው ሽማግሌም ከመሆኑ አንፃር ፍፄም ደግሞ ብዙ ነገር መስማት ያለብን ሰው ነው። አሁን እኔን እየሰደብሽ ነው። አክብሬሽ በመጣው አክብሬሽ በመጣው እኔ ሽማግሌ አክብሬክ ነው። እኔ ራሱ ከቤት ይወጣው። እሺ ሽማግሌ ማለቱ ምን አመጣው? መሳደቡ አፍላፊ መካፈቱ ምን እዚህ ጋር አስመጣው? እሺ ይሄ እናቶቻችን የሚሉት ቃል ነው። ይሁን እሺ የፈለገ ይሁን። ለምንድን ነው የምትሰድቢኝ? ለምንድን ነው የምትሰድበኝ? እኔ ጋር ግራ የገባኝ ለምንድን ነው የምትሰድቢኝ? አንቺ እኔ ማን ነኝ? ብቻ ግን ዛሬ በጣም ለአሪፍ ነገር ነው የፈለኩሽ። አንተ እኮ ሁሌ ግን አሁን ፍቃደኛነትሽን እፈልጋለሁ። ታውቂያለሽ? ፍቃደኛ ነፍ ፍቃድ በቃ ፍቃደኛ ነኝ። እሺ ትኛለሽ? አራው ማርያም ማርያም ነው በይሽ። ደረቀ የምን ማርያም ነው? አይ የሆነ ነገር ልጠይቅሽ ነው ሰምሪ። አሁን ዛሬ ጠፍተሻል። ያው እንደ ጥያቄ ነው እኮ ምንም መጥፎ ነገር አይደለም፣ ጥሩ ነገር ነው። ጥሩ ነገር ከሆነሽ እሺ ትኛለሽ? አይ ቤተሰቦች ያያችኋት ነው ሰምሪ በጣም አሪፍ ልጅ ናት። ቅድም ብያችኋለሁ፣ በጣም ምርጥ ልጅ ናት። ምንም ማታስቸገር ልጅ ናት። ግን ለቤተሰብም አልተናገርኩም። ያው በማል ቅድም ነግሬያችኋለሁ። በማል የሆነ ነገር ከመጣልኝ እላታለሁ። ግን ደግሞ አሪፍ ነው ብለሽም ችግር የለውም። እና ሰምሪ ምን ሆነ መሰለሽ? ምን ተፈጠረ? የሆነ ቦታ ልሄድ ነበርና የት ከሀገር ውጪ እናልክ ደርሶ መልስ ወይስ ለስራ? አይ በቃ እዛ ልኖርና አብሮኝ ቀልድ ነው የሚሄድ ሰው እፈልጋለሁና ግን ደግሞ ምን ሄደው ተጋብተን ነው መሆን ያለበት። ከማጋ ነው የምትጋባው? አንተ ደግሞ ከማጋ ነው የምትጋባው? ያላግጣል ፍጹም ይባይተው ነው ያላገጥከው አይደለም። አሁን ሪል ነው
አሁን ልታገባ ነው? እኔ እኮ ቡታጀራ የመጣው ልታገባ ፈልገህ ነው? አይደለም፣ እንደዛ አይደለም። ምን አለ መሰለሽ አሁን የሆነ እድል አገኘውና ከዛ ያንን እድል ደግሞ አንቺም እንድትጠቀሚ ፈለኩኝ። ኦኬ አሪፍ። ብቻዬን መሄድ እችላለሁ። ሁለት ደግሞ ትዳር ካለህም የትዳር ጓደኛ አብራ መሄድ ትችላለች አሉ። ኦኬ ስለዚህ ይሄንን አጋጣሚ አንቺ ተጠቀሚና አብረን እንሂድ። ግን ደግሞ በመጀመሪያ መጋባት አለብን ስምሪ፣ እኔና አንቺ። አሁን እንዴት ኖ ምንድነው ይሄ? እኮ ምን ቀልድ ነው መሰለኝ። ቀልድ አይደለም። ትዳር ቀልድ ነው እንዴ? እኮል አንተ እየቀለድክ ነው ወይስ? አይ ቆይ ትምህርትሽንም አቆሚ። ምንም በቃ ከዚህ በኋላ ኢትዮጵያ ውስጥ መኖር አይገባሽም። አንቺ ብፈልግ ኖሮ አቋርጬ ከእናንተ ጋር ሄድ ነበረ። ግን መጨረሻ ይሄ ደግሞ ከሀገር ውጪ ነው። እኔ ከሀገር ውስጥም ሆነ ከሀገር ውጪ ትምህርቴን እቀጥላለሁ ብዬ ነው እዚህ የተቀመጥኩት። ወይኔ ሲጀመር እነዛም ነገር ሳይሆን ኖርማል። አሁን ስምሪ አሁን ይሄ መጥፎ ነገር ቢሆን እሺ፣ እዛም ሄደሽ ክላስሽን መቀጠል ትችያለሽ። በጣም ብዙ ሰው የሚፈልገው ነገር ነውና እኔ አልፈልገውም። እኔ ስለሌላው ሰው አይመለከተኝም። ይሄ ምንድነው ድርቅ የሚያረጋግሽ? ይሄ የኔ ህይወት ነው። ፍፄ ህይወት ሺ ሆና ታዲያ አሁን ተስማሚያለሽ አትስማሚ? ቀደም እኮ ማልሽ እሺ ብለሽ ማርያምን ብላል ማለች። አልማልኩም እሺ አላልሽም? እሺና ማርያምን ይለያል እንዴ? እኔ እሺ አልኩ። አንደኛ ነገር እሺ አልኩ እንዴ? አንተ ምንድነው? ምን ኖርማል እኮ ነው። ሄደሽ ከዛ እዛ መፋታት እንችላለን። ተይ እኔ አሁን ትዳሩን ፈልጌ እኮ አይደለም ስምሪ። ኦኬ እሺ ሄደን ከዛ ተፋተን ከዛ አንቺም ክላስሽን ተከታይ። አሁን እኔ አሁን እንድትሄጂ ነው ስምሪ። ሌላ ሰው ይፈልገዋል ይሄን። ግን ደግሞ እኔ አንቺ በጣም ስለሌላው አይመለከተኝም። ሌላ ሰው የሚፈልግ ሰው ካለ በእኔ ምትክ ጥሩ ነገር ነው እያሰብኩልሽ አለሁ። በስነ ስርዓቱ አይ ኖርማል የምትፈልጋትን ሴት መርጠክ በስነ ስርዓቱ አግባ። እኛ እንድራለን። ነው ጋቤና ስሬ ነው ምድራችሁ። እኔ ላገባ እኮ አይደለም። እኔ እኮ ላግባ አላልኩም ስምሪ። ለምንድነው በመጀመሪያ ሐሳቤን ግን ተረድተሽኛል? እኔ ምንም ልረዳክ ሐሳቤን ተረድተሽኛል? አግብቼ ከሀገር ውጪ ልወጣ ነው። አዎ ከዛ የትዳር ጓደኛክን ይዤ መሄድ እችላለሁ። እና ይሄንን እድል ደግሞ በቃ ላንቺ እንዲሆን ፈለኩኝ ነው ያው። እኔ ደግሞ አመሰግናለሁ ግን እኔ አልፈልግም። እንደውም አመለጠሽ ቀረብሽ። እኔ ምን አገባኝ? ምንም ቀረብሽ ምናምን ቀረብሽ። እኔ ጥሩ ነገር ነው ይሄ ነገር ባያመልጥሽ እኔ ደስ ይለኛል ስምሪ። ይሄ መጥፎ ነገር ቢሆን ማይድም ኖርማል። ይሄው ልሄድ እኮ ነው እኔ የትም አይሄድም። ለምን ትያለሽ? ልሄድ ነው እኔ ራሴ። ኖ ለኔ እድል ያለው የትም አይሄድም። ይሄው እድል ብሎ መጣ አንቺ ጋር አይደል? አሁን ሂድ ብለሽ እየገፋሽ ነው ይሄንን እድል። አሁን ደግሞ ባያመልጥሽ ነው ደስ ይለኛል። እሺ እንደማለልክ ሲጀመር አንተ ራስህ ታውቃለህ። ሲቀጥል ደግሞ አትፈልግም። መጥፎ ነገር ቢሆን እኮ እሺ ሄደን ቆይ እሺ ሄደን እሺ እዚህ ተጋባን እሺ ሄደን እዛ ልንፋታ ማንንኛ እንዴ? ይሄ እኮ ይሄ ቻንስ ነው። በዛው ይሄ ቻንስ ነው። በጣም ትልቅ እድል ነው። ከኢትዮጵያ የመውጣት አንድ እድሉ ነው። በቃ ከዚህ ትሄጃለሽ፣ እዚህ እንጋባለን፣ እዛ እንሄዳለን። አንቺም ክላስሽን ትቀጥያለሽ፣ እኔም ስራዬን እሰራለሁ። ግን ደግሞ ካንቺ ጋር መሄድ ስለፈለኩ ነው። እኔ እኮ ከኔ ጋር መሄድ የፈለክበት ነገር ምንድነው? ምክንያት የሌለው ነገር እኔ በቃ ይሄ ድል ላንቺ እንዲሆን ነው ፈልገው። እኔ በቃ አልፈልግም። እንዴ ግራ ታጋባኝ። አልፈልግም። ይሄ ጥሩ ነገር ነው። ባያመልጥሽ ጥሩ ነው። ከሀገር ያልወጣም ማለት ከሀገር ያልወጣም አልወጣም። ከፍታችን አልወጣም ነው ስምሪ። እውነት አሁን እኔ ቀልድ አይደለም። ባያመልጥሽ አሪፍ ነው። ካልፈለግሽ ሊቀር ይችላል። እኔ ምን አገባኝ? እናቴ ቤት ተመችቶኝ ወፍር ያላያችሁ። ስለዚህ እኔ ግን ጥሩ ነገር አስቤልሽ ነው። እኔ መጥፎ ነገር አስበልኛል እኮ እያልኩ አይደል? እኔ ደግሞ ላንቺ መጥፎ አላስብም እኮ እሱም ስለማውቅ ነው። አንደኛ ነገር ይሄ ነገር ጥሩ ነው እኮ ለኔ ጥሩ ነገር አስበክ ነው። እንደደግ ማለት አንተ ለኔ ብቻ ሳይሆን ለሌላውም ሰው ጥሩ ነገር ነው የምታስበው። ግን አሁን ላንተ ጥሩ ሆኖ እኔ ጋር መጥፎ የሆነበት ምክንያት አለልክ አይደለም። እድል ነው በቃ ነው ያልፈልግም። ይሄ ፍላጎት ነው። ቀረባት ቤተሰቦች እኔ ምንም ማድረግ አልችልም። ከኔ የሚጠበቀው ይኸውልሽ፣ እኔ አሁን ከፍለውኝ አሁን አንዳንድ ጊዜ ምን አለ መሰለሽ እንደዚህ አይነት እድል እንዴት ይደረጋል መሰለሽ? አሁን ለምሳሌ እኔ ያንን ቻንስ ካገኘው ለኔ የሆነ አክል ብዙ ብር ሰጥተውኝ ሴቶች እንደዚህ ይዘኸኝ ሊሉኝ ይችላሉ። ግን አንቺ እኔ ምንም አትክፈይ በቃ ይሄንን እድል ተጠቀሚ ነበር ያልኩሽ። ግን አንቺ እምቢ አልሽ። ይሁንልሽ። ታዩ አትፈልጊም። በቃ ታዩ ዘጋ ነው።
ግን ደግሞ እኔ እውነት ቢሆን ብዬ ተመኘው እኔ ራሴ እውነት ቢሆንና ይሄ እድል ለኔ በሆነ ቀለድክ ጨረስክ። ግን ቤተሰቦች አይታችኋል፣ ሰምሪ አገሯን ወዳጅ ነች። ከኢትዮጵያ መውጣት አትፈልጊም? እፈልጋለሁ እኮ ግን አለኝ። ግን በሰዓቱ ሁሉም ነገር በሰዓቱ ሲሆን ጥሩ ነው ብዬ የምን ሰዓት ጊዜ አለው አለው የምን ጊዜ እኮ ጊዜው ዛሬ ቢሆን አሁን እጪ ልትለኝ ነው እንዴ? ገብርኤል ማለት አሁን እኔ ሄጄሽ እዛ ሀገር ሄድኩኝ እና ምን ሊፈጠር ነው? አንደኛ ነገር ተማሪያለሽ። እሺ ተማርኩኝ። ኦኬ ሰራም ከሆነ ስራሽን ትሰሪያለሽ እኮ አሁን እኔም ማላቀው ቦታ ግን እንደዚህ አይነት እድል የእውነት ቢመጣ አልሄድም። እሺ ገብርኤልም በይ እኔ እንጃ ዳቅም እኔ እንደዚህ አይነት ቻንስ ነው በቦታው ነገሯት ቤተሰቦች እንዳለው እንደዚህ አይነት እድል ቢመጣልሽ እንዳታልፊ አያታም ይመክረኝ። እኔ የእውነት እንደዚህ አይነት ቻንስ ቢመጣልኝ እኔ አላልፍም። በቃ አንድ ሪያሊቲ ስነግርሽ አሁን ለምሳሌ ዲቪ ቢደርስሽ አትሄጂም? እሱ ሄዳለሁ ላይክ ይሄ እኮ ከዲቪ በላይ እኮ ነው ያልኩሽ። አሁን ግን ይሄ ትዳር ምናምን ነገር እንዴ አሁን አንቺ ታደርጊዋለሽ። አሁን ለምሳሌ አንቺ ዲቪ ቢደርስሽ ዲቪ ስትሞይ እንኳን አለ እኮ ፎርሙላ አለ። ትዳር አለሽ፣ ትዳር የለሽም፣ ልጅ አለሽ፣ ልጅ የለሽም፣ ፎርም አለ። ልጅ ባለ ትዳር ነኝ ብለሽ ከሞላሽ ባልሽን ይዘሽ ቻንስ አለው። እኔ አሁን ላይክ እንደሱ አይነት ፕራንክ ነው ያደረኩሽ። መቶልኛል በሚል ሰበብ ነው። አሜን ያርግልኝ። ታለ እንዴት እኮ ነበር ግን ስለጠፋሽ ነው ዝም ብዬ ቅድም ተናግሬያለሁ። በመሀል የመጣልኝ ነገር ካለ ልል እችላለሁ ብያለሁ። ግን ደግሞ ቤተሰቦችም ያው አላሰቡትም ፕራንክ እንዳደረኩሽ። አብረው ቤተሰቦችም ፕራንክ ተደርገዋል። ይሳካለትም የሚሉ ይኖራሉ። አይ እኔ ምሳልኩኝ ይሳካል። አይ ይሄ ጥሩ ነገር እኮ ነው። እና ግን ዛሬ አንድ የመጣሁበት ምክንያት ይሄ አይደለም። ትንሽ ስለጠፋሽ ቤትሽንም ጣል አድርገሽዋል። አልመጣሽም። በቃ ከተለያየን በኋላ አንቺ ጠፋሽ። እኛ ግን አንዳንዴም ቢሆን ብቅ እያለ ነው። እና ደግሞ አንድ የተረዳሁት ነገር ምን አለ መሰለሽ፣ የማናችንንም መጥፋት ቤተሰቦች አይፈልጉም። በጣም ነው የሚወዱን፣ በጣም ነው የሚያከብሩን። ስንጠፋ ይጨንቃቸዋል። ከትላንት ወዲያ ቪዲዮ ጭኜ ኮሜንት ላይ ስምረትን ይዛሃትና ተናፍቃለች፣ ምንድነው እንደዚህ የምትጠፋው ሲሉኝ እኮ ነው የምልሽ ሲሉኝ፣ እኔ ደግሞ በቃ የጠፋችበት ምክንያት አርግዛ ነው። ይሄ ሞት እንግዲህ ገና እና ቤተሰቦች አንድ ያልነገርኳችሁ እውነት ቢኖር ስምሪ የጠፋችበት ምክንያት አርግዛ ነው። በቃ ይሁን አርግዛ ነውና በቃ ቤተሰቦች ተረዷት። ለምንድን ነው የማትረዷት? አሁን ወልደዋለች። ከዚህ በኋላ ግን ትመጣለች ስለወለደችው። አሁን ተወልዷል። እመጣለሁ። ወንድ ወለድሽ ሴት? አይ ወንድ። ሴቶች ወንድ ልጅ ነው የሚወዱት። የመጀመሪያ ልጅ ወንድ ሲሆን የቤቱ ካባወራው ቀጥሎ እሱ ነው ይባላልና እሱ ቢሆን ጥሩ ነው። ግን ሴትም ከሰጠችኝ እግዚአብሔር ይመስገን ፈጣሪ የፈቀደው ነው የሚሰጠው። ግን አሁን አልወልድም። ወድጃለሁ ግን አሁን አልወልድም። ልጅሽን አሳያቸው፣ ለቤተሰብ አሳያቸዋለሁ። አንድ ሴትና አንድ ወንድ ሁለት ነው። ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ክበሩልን። ከዚህ በኋላ ስምሪ አትጠፋም ስለወለደች ሁሌ ነይ። ቤተሰቦች ከዚህ በኋላ እመጣለሁ። ገንፎ ጨርሼ እንደ አራስ ፊቴ ራሱ ጥርት ብሎ ምናምን አላያችሁ። በቃ ከዚህ በኋላ እመጣለሁ። ቻው ባያቸው ቤተሰቦቻችንን ቻው።